ሰዎች ማኖቱ አብ ሌላ አኑ ወለ ልጅ ሌላ ይላል። ቤት ወለ ሆይቴው ወንጌል ደግሞ ወንጌሉ ካይ ልጁን ቤቱ ገልበጥ ያደርግና ሀቢዶ ቆለ አብ ይለዋል። አና ሆያ ወንጌሉ ምን ተወልዷል ይለናል። ማን ተወለደ ተገዳ ልጅ ተወልዷል ይለናል። ኢልሚ ዳላቴራ አጀ እስቲ አንዴ ልጅ በሉ። በየሮ ተኮ ኢልማ ጀዳ ልጅ ተወልዶልናል ይላል። ኢልሚ ዱም ዳላቴራ አጀ ስሙም ኢየሱስ ነው አለ። መቃን ኢሳስ ኢየሱስ ግን አተው ማለ ይሄ ልጅ ኢልሚ ኩን ልጅ ብቻ አይደለም ኢልማ ቆፋሚቲ ገልበጥ ዮ ገረገልቲታ ሲደረግ ዮ ገረገልሲያ አማኑኤል እግዚአብሔር ከኛ ጋር የሚል ነው። አማኑኤል ዮከን ዋቀዮን ወዲን ጅራ ጀቹዳ ስለዚህ ኢየሱስ ማለት ከነ ጀቹን ኢየሱስ ጀቹን ልጅና እግዚአብሔር ነው። ከነ ጀቹን ኢየሱስ ጀቹን ኢልማ ቢ ዋቀዮ ሰላም ይብዛላችሁ የአባቴ ብሩካን ባላችሁበት ስፍራ። እንደሰማችሁት ገልበጥ ሲደረግ ሁሌም ገልበጥ ሲደረግ ምንድነው? ገልበጥ ሲደረግ ጥቅስ የለም፣ ማስረጃ የለም። እኔ ከተናጋሪው ልቅ የሚያሳዝኑኝ ተቀምጠው የሚሰሙ ሰዎች ናቸው። ምንን ያመለክታል መሰላችሁ? መንፈሳዊ ሕፃን ስትሆኑ ሁሌም የተሰጣችሁን ብቻ ነው የምትበሉት። ምክንያቱም ሕፃን ልጅ ያገኘውን ሁሉ ወደ አፉ ነው፣ መርዝም ይሁን ቆሻሻም ይሁን ካካም ይሁን አንስቶ ወደ አፉ ነው። መንፈሳዊ ሕፃን የሆኑ ሰዎች ሁሌም ገልበጥ ሲደረግ በአድናቆት ይሰማሉ። በጣም ያሳዝኑኛል። መጽሐፍ ቅዱስ ግን ምን ይላል? ዮሐንስ 10 ቁጥር 30 እኔና አብ አንድ ነን። አንድ ነኝ አላለም፣ አንድ ነን ነው ያለው። ገልበጥ አድርጉት አላለንም። በደንብ አስተውላችሁ ስሙኝ። ሁለተኛ ዮሐንስ 16:28 ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተወዋለሁ፣ ወደ አብም እሄዳለሁ። የመጣሁት ከአብ ነው። ወዴት? ወደ ዓለም ተመልሼ ደግሞ ወደ አብ እሄዳለሁ አለን እንጂ ጌታችን ኢየሱስ ክርስቶስ ገልበጥ አድርጉት አላለንም። ይህ ገልበጥ አድርጉት የሚባል ስብከት የመጣው ከነ ሰባሌዎስ ሰፈር ነው እንጂ መጽሐፍ ቅዱስ ውስጥ ገልበጥ አድርጉት የሚል የለም። ሶስተኛ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል እንጂ ገልበጥ አድርጉት አላለም። አብና ወልድ አሉት ስለሚል መጽሐፍ ቅዱስ ስተታችሁን ለመሸፈን፣ ውሸታችሁን ለመሸፈን፣ ኑፋቂያችሁን ለመሸፈን ገልበጥ አድርጉት ትላላችሁ። ይሄ የኑፋቄ አስተሳሰብ ነው። ባካችሁ ከእንደዚህ አይነት ትምህርት ራሳችሁን አግሉ እለምናችኋለሁ። ተባረኩ። ቄስ ኃይሉ ዘሪሁን ነኝ። ሼር በማድረግ ለሌሎቹም በማድረስ ተባበሩ። ወንጌል አብለን እንስራ። እውነት ያሸንፋል። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ ጌታ ነው። ተባረኩ።